ውድ የቻናሌ ቤተሰቦች እንደምን ከረማችሁ? ዛሬ ከረጅም ጊዜ በኋላ በአፕላይድ ፊዚዮሎጂ ተመልሼ መጥቻለሁ። የዛሬው ርዕሳችን ዛሬ የምናይበት ርዕስ ጾታ እንዴት መወሰን ይቻላል በሚለው ሳይንስ ነው። እንደምታዩት ሳይንሱ ርዕሱ የሚለው ዘ ሸትል ሜቶድ ኦፍ ጀንደር ሴሌክሽን ነው። ይሄ አንድ አሜሪካዊ በ1960ዎቹ አካባቢ የነበረ አሜሪካዊ በተለይ በዚህ በማህፀንና ጽንስ ላይ ከፍተኛ ጥናትና ምርምር ያደረገ ሰው ሀሳብ ነው ወይም ቲዮሪ ነው። ይህን ቲዮሪ አንዳንዶቹ ይደግፉታል፣ አንዳንዶቹ ደግሞ አይቀበሉትም። ያም ሆኖ ግን የእሱ ሀሳብ እስከ 80% እኔ የምላቸውን ነገሮች አንዲት ሴት ከተገበረች የምትወልደውን ልጅ ከ70 እስከ 80% ጾታውን ቀድማ መወሰን ትችላለች ብሎ ያምናል። እንዴት የሚለውን ነገር አብረን ወደ ውስጥ ገብተን እያየን እንሄዳለን። መጀመሪያ ዘ ኦሪጂን ኦፍ ሸትል ሜተድ የሚለው ይሄ ሸትል የተባለ ሰውዬ እንዳልኳችሁ በ1960ዎቹ አካባቢ በማህፀንና ጽንስ ላይ በጣም በከፍተኛ ሁኔታ ምርምር ሲያካሂድ የነበረ ሰው ነው። የዚህ ሰውዬ ዋና ዓላማ ምንድነው? ኦብዘርቬሽን ኦፍ ስፐርምን በማየት የስፐርም ስትራክቸር በማየት ነው አንዱ ሜካኒዝም። ምንድነው የሚለው ይሄ ሸትል የተባለ ሰው እኛ እንደምናውቀው ሴክስ ክሮሞዞሞችን በምናይበት ሰዓት ባዮሎጂካሊ የሜል ሴክስን በምናይበት ሰዓት ኤክስ ዋይ ብለን እንጠራለን። ፊሜል ሴክስን ደግሞ በምናይበት ሰዓት ኤክስ ኤክስ ብለን፣ ስለዚህ ፊሜል ኤክስ ኤክስ ነው፣ የሜሉ ደግሞ ኤክስ ዋይ። ስለዚህ ኤክስ ዋይ የምንለው የሜል ኤክስ ኤክስ ደግሞ የፊሜል ክሮሞዞም ነው ብለን እንወስዳለን። ይህን ክሮሞዞም ስናይ በተለይ የሜል ክሮሞዞምን ስናይ ኤክስን እሱ ሶኮልድ ፊሜል ስፐርም ብሎ ይጠራል፣ ዋይን ደግሞ ሜል ስፐርም ብሎ ይጠራል። ስለዚህ ዋይ ክሮሞዞም ወይንም የወንድ ስፐርም ብሎ ይጠራል፣ ኤክስ ዋይ ደግሞ የሴት ልጅ ስፐርም ብሎ ይጠራል። ለዚህ እንዲህ ስላችሁ ግር እንዳያዝ ዋይ ኤክስ ዋይ ክሮሞዞም ብለን የምንጠራው። የዚህ ተመራማሪ ዋና ዓላማ እንዴት አድርገን እንወስናለን ብለን በምንልበት ሰዓት ሁለት ነገሮች ላይ ፎከስ ያደርጋል። አንደኛ ታይሚንግ ኢንተርኮርስ ይላል። ታይሚንግ ኢንተርኮርስ ማለት አንዲት ሴት የምትወልደውን ልጅ ጾታ ለመወሰን በሱ ባካሄደው ጥናት ምን ማድረግ አለባት? ልቅ የሆነ ሳይሆን የግብረ ስጋ ግንኙነት በምታደርግበት ሰዓት በጊዜ ላይ የተገደበ የግብረ ስጋ ግንኙነት ካደረገች የምትወልደውን ልጅ ጾታ መወሰን ትችላለች፣ እስከ 80% ቀድማ መወሰን ትችላለች ብሎ ያምናል። ሁለተኛው ደግሞ የመራቢያ አካሏ ላይ በምታየው ለውጥ በተለይ የሴቶችን የወር አበባ ዑደት በምናይበት ሰዓት በአብዛኞቹ ሴቶች ላይ 28 ቀን ይፈጃል። ይህን 28 ቀን ወደ በኋላ ላይ ያሳያችኋለሁ። ይህን 28 ቀን በዚህ 28 ቀን ውስጥ በሰውነቷ ላይ የምታየው ለውጥ በመከታተል ከዛ የእሱ ባስቀመጠው ሂደት የግብረ ስጋ ግንኙነት ካደረገች ወንድ ወይም ሴት የማግኘት ፕሮባቢሊቲዋን ቻንሷን እስከ 80% ልታሳድግ ትችላለች ብሎ ያምናል። እንዳልኳችሁ ይሄ ሳይንስ ነው፣ በፍጹም ሃይማኖታዊ አይደለም እና እንዳልኳችሁ ከየትኛውም ሃይማኖት ጋር የሚገናኝ አይደለም። ሃይማኖታዊ ጀስቲፊኬሽን የሰጠው አይደለም፣ ግን ሳይንሱን ነው እያብራራሁላችሁ ያለው። የዚህን ሰው አይዲያ ነው እንዳልኳችሁ። አንዳንዶቹ ይቀበሉታል፣ አንዳንዶቹ ደግሞ ይህንን ቲዮሪ ነው። ስለዚህ አይደለም እንደዚህ ኤክስ ኤክስ ሁልጊዜም 50-50% ነው ወንድ ወይም ሴት የማግኘት ቻንሱ 50-50% ነው ብሎ አብዛኞቹ ያምናሉ። እሱ ግን እስከ 80% ጾታን መወሰን ይቻላል በዚህ አይነት መንገድ ይላል። እንዴት የሚለው ነገር እስኪ ወደ ውስጥ እየገባን እንያብረን። ባዮሎጂካል ቲዮሪ ኦፍ ኤክስ እና ዋይ ስፐርም። እሱ የመጀመሪያው ቲዮሪ ምንድን ነው የሚለው ዋይ ክሮሞዞም ብለን ቅድም ያልኳቸው ይሄ የወንድ ልጅ ስፐርም በሚታይበት ሰዓት ክሮሞዞማሊ ሁለት ናቸው፣ ኤክስ እና ዋይ ክሮሞዞም ነው ያለው። የዋይ ክሮሞዞምን ባህሪ ሲያጠና ምንድን ነው የሚለው እሱ ዋይ ክሮሞዞም ስትራክቸራሊ በጣም ስሞል ነው፣ በጣም ፋስት ነው፣ ወይራስ በት ለስ ሪሳይለንት ነው። ስለዚህ ይሄ የዋይ ክሮሞዞም ባህሪ ሲያጠና እሱ ስሞለር ነው ስትራክቸራሊ ፕላስ በጣም ፋስት ነው። ሞቲሊቲ ውስጥ ዋንስ በሴት ልጅ የመራቢያ አካላት ውስጥ ኢጃኩሌት ከገባ በኋላ የዋይ ክሮሞዞምስ የመንቀሳቀስ ሂደት ሲታይ በጣም ፈጣን ነው፣ ግን ችግርን የመቋቋም አደጋን የመቋቋም አቅሙ በጣም ዝቅተኛ ነው ብሎ ያምናል። ይሄ ፋክት ነው። ሌሎችም ይህንን ነገር ሰፖርት ያደርጋሉ። ሁለተኛው ደግሞ የኤክስ ስፐርም በሚታይበት ሰዓት ለየት የሚያደርገው ከዋይ አንደኛ ሳይዙ ላርጅ ነው፣ ሁለተኛ ሄቪየር ስሎወር እና ሰርቫይቭ ሎንገር ነው። ዋይ ወራስ ቅድም እንዳልኳችሁ ዋይ ምን ይላል? ስሞለር ነው፣ ፋስት ነው፣ ግን ለስ ሪሳይለንት ነው። ኤክስ በሚታይበት ሰዓት ደግሞ ላርጅ ነው፣ ሄቪ ነው፣ ሞቲሊቲ ይታይ በጣም ስለሆነ እና ረጅም ጊዜ ችግርን ተቋቁሞ
መቆየት ይችላል። ከማን አንጻር? ከዋይ ክሮሞዞም አንጻር። ስለዚህ እንዳልኳችሁ ዱሪንግ ኢጃኩሌት በሚደረግበት ሰዓት ወንዱ የሚለቀው የዘር ፍሬ የወንድ ልጅ የዘር ፍሬ 2 ክሮሞዞሞች አሉ። አንዱ ኤክስ ነው፣ ሌላኛው ዋይ ክሮሞዞም ብለን እንጠራለን። ብዙ ጊዜ ሳይንስ ምን ይደግፋል? ሁልጊዜም ጾታን የሚወስነው የክሮሞዞም አይነት ዋይ ነው ተብሎ ነው የሚወሰነው። ምክንያቱም ይሄ ዋይ ክሮሞዞም እንዳልኳችሁ ይሄ ዲቴል የሆነ ሳይንሱ ሲታይ በላዩ ላይ ጾታን መወሰኛ ፕሮቲን ስላለው ነው ተብሎ ይታሰባል ማለት ነው። ሶ ይሄ ቲዮሪ ምንድን ነው የሚለው? የዋይ ስፐርም ስዊም በተር ኢን አልካላይኒሲ። ሌላኛው መገለጫው ምንድን ነው የሚለው? ይሄ ዋይ የምንለው ክሮሞዞም ብዙ ጊዜ ቅድም እንዳልኳችሁ በጣም ፋስት ነው፣ ስሞለር ነው። ግን ምን አይነት ኢንቫይሮንመንት ይፈልጋል? ቶሎ ቶሎ ለመንቀሳቀስ አልካላይን ሚዲያን ይፈልጋል። ስለዚህ አልካላይን የሆነ ሚዲያን ይፈልጋል። ይህን አልካላይን ሚዲያ ደግሞ ብዙ ጊዜ ሴቷ የሚኖራት ኒር ቱ ዘ ኦቪሌሽን ኦፍ ዘ ሰርቫይካል ፍሉድ። ሰርቫይካል ፍሉድ አልካላይን ሚዲያ፣ ይሄ ማህፀኗ ውስጥ ያለው ፈሳሽ አልካላይን የሚለውን ኢንቫይሮንመንት የሚያዘጋጀው እንቁላሏን ልትለቅ አካባቢ ነው። በዛ አካባቢ ላይ ያለው የመራቢያ አካላ ውስጥ ያለው የአሲድ አይነት የፒኤች አይነት አልካላይን ፒኤች ነው ተብሎ ይታሰባል። ስለዚህ በዛ አይነት መንገድ መከታተል ይቻላል። ወይራስ ኤክስን ደግሞ በሚያይበት ሰዓት ይሄ አሲዲክ ኢንቫይሮንመንት ላይ መቋቋም ይችላል። ቅድም ያልኳቸው ችግርን መቋቋም ይችላል ኤክሱ። ዋይ ግን ይሄ አሲዲክ ኢንቫይሮንመንትን መቋቋም አይችልም። ስለዚህ እንደ ኤክሱ ጠንካራ አይደለም፣ በጣም ፋስት ነው፣ ስሞለር ነው። ወይራስ ግን ይሄ አሲዲክ ኢንቫይሮንመንትን በሚያገኙበት ሰዓት አልፎ መሄድ ቻንሱ በጣም ሬር ነው የዋዩ ማለት ነው። ስለዚህ አንዱ ጀስቲፊኬሽን ይሄንን ነው። ስለዚህ እነዚህን ነገሮች በመከታተል መወሰን ይቻላል። እንዳልኳችሁ አሁን ላይ ያሉት ሞደርን ሳይንሶች አንዳንዶቹ አይቀበሉትም ይሄን ሳይንስ፣ አንዳንዶቹ ግን ይቀበሉታል። እስኪ ወደ ውስጥ እየገባን በዲቴል እያየን እንሄዳለን ማለት ነው። ምንድነው የዚህ ሰው ሀሳብ? የዚህ ሰው ሀሳብ ወንድ ወይንም ሴት ጾታን ለመወሰን እንዳልኳችሁ እኔ ባስቀመጥኳቸው ፕሮሲጀር መንገድ ከሄድ 80% ድረስ ቻንስ ይኖረናል ብሎ ነው የሚያስበው። እንዴት አድርገን እንወስን ብሎ ሲል መጀመሪያ የሚመጣለት ነገር ነው ትራኪንግ ኦፍ ኦቭዩሌሽን። ስለዚህ ያቺ ሴት እንቁላል የምትለቅበትን ጊዜ መጀመሪያ ማወቅ አለባት፣ መገመት አለባት። እንዴት አድርጋ ትገምት? እንቁላሉ ከእንቁላል ፍሬ ውስጥ ወይም እንቁላሉ ካለበት ኦቫሪ ብለን ከምንጠራው ከረጢት ወጥቶ ወደ ፋሎፒያን ቲዩብ የሚገባበትን ጊዜ ማወቅ አለባት። ያ ትልቁ ነገር ነው ጾታን ለመወሰን ብሎ ያምናል። እንዴት እንለይ ይህንን ነገር ብሎ ሲል 3 አይነት መንገዶች አሉ ብሎ ነው የሚያስቀምጠው። አንደኛው ሜካኒዝም ኤልኤች ኪት ብሎ ነው። ይሄ ኤልኤች ኪት በመጠቀም ወይም ይሄ ሉቲናይዚንግ ሆርሞን ወደ በኋላ ላይ አብራራለሁ ይህንን ሳይንስ። ስለዚህ ሉቲናይዚንግ ሆርሞን ኪትን በመጠቀም ያቺ ሴት ኦቪሌት ማድረጊያ ጊዜዋ እንደተቃረበ ኦር እንዳልተቃረበ ማወቅ ትችላለች። ሁለተኛ የሰውነቷን የሙቀት መጠን በመከታተል በመመዝገብ መገመት ትችላለች። ሶስተኛ በመራቢያ አካሏ ውስጥ ወይም በዚህ በቫጃይና ውስጥ ሰርቫይካል ፍሉድን በማየት መገመት ትችላለች ብሎ ነው የሚያስቀምጠው። ለሲ አንድ ባንድ እያየን እንሂድ። መጀመሪያ ኤልኤች ቴስት ኪት። ስለዚህ ይሄ ኤልኤች ቴስት ኪት ምንድነው ጥቅሙ? እንዳልኳችሁ ይሄ ነገር ሉቲናይዚንግ ሆርሞን ቴስት ኪት ማለት ነው። ስለዚህ የሴት ልጅ የወር አበባ ዑደቱን በምናይበት ሰዓት ብዙ ጊዜ 28 ቀን ይፈጃል። ከቀን 1 እስከ ቀን 14 ከዛ እስከ 28 ብለን እንወስዳለን። ስለዚህ ይሄ ከቀን 14 ቀን 14 ላይ ከመድረሱ በፊት አንድ ቀን 24 ሰዓት በሚቀርበት ሰዓት ባዮሎጂካሊ ከፍተኛ የሆነ ኤልኤች የተባለ ሆርሞን ከአንቴሪየር ፒቱተሪዋ ታመርታለች። ስለዚህ ልክ እንቁላሏን ለመልቀቅ በምትዘጋጅበት ሰዓት ይህን ኤልኤች ሰርጅ ኪት ተጠቅማ ቴስት ስታደርግ ዩሪኗ ውስጥ ከፍተኛ ፖዚቲቭ ከሆነ ኤልኤች ኪቱ እች ሴት ያ ኤልኤች ኪቱን ባየችበት በ24 ሰዓት ውስጥ እንቁላል ከረጢት ውስጥ ወጥቶ ወደ ፋሎፒያን ቲዩብ ወደምንለው ለሴት ሌላኛው የመራቢያ አካል ውስጥ ይገባል። አንዱ መለያ መንገድ ይሄ ነው። ምን በመጠቀም ኤልኤች ቴስት ኪቱን በመጠቀም ማወቅ ትችላለች እንቁላሏን የምትለቅበትን ቀን። ሁለተኛው ባዛል ቦዲ ቴምፕሬቸሯን በመከታተል ስለዚህ በየቀኑ የወር አበባ ዑደቱ ሲጀምር ከጀመረበት ቀን ጀምሮ ወይንም ካቆመችበት የወር አበባ ዑደት 3 ቀን ሊፈጅ ይችላል። አንዳንዶች ላይ 5 ቀን ይፈጃል። ሌሎች ላይ ደግሞ 7 ቀን ሊፈጅ ይችላል። ይሄንን ካቆመችበት ቀን ጀምሮ የሰውነቷን የሙቀት መጠን እየመዘገበች ጧት እየመዘገበች ሄዳ በተለይ እንቁላሉ ልትለቅ
በምትቀረብበት ወቅት የሰውነቷ የሙቀት መጠን በተወሰነ ደረጃ ሲጨምር ይታያል። ይህም ከ0.4 እስከ 0.8 ዲግሪ ፋራናይት ወይም በ0.05 ዲግሪ ሴንቲግሬድ ይጨምራል። ያ የሰውነቷ ሙቀት መጠን በዚህ መንገድ ከጨመረ ሌላኛው ማረጋገጫ ነው። ምን ለማድረግ? ኦቪሌት ለማድረግ። ስለዚህ እንቁላሏን ለመልቀቅ እና ወደ ፋሎፒያን ቲዩብ እንዲገባ ሁለተኛው አማራጭ መንገድ የሰውነቷን የሙቀት መጠን በመከታተል በተለይ እንቁላሏን ልታወጣ ልትለቅ አካባቢ የሰውነቷ የሙቀት መጠን ከ0.4 እስከ 0.8 ዲግሪ ፋራናይት ወይም በ0.05 ዲግሪ ሴንቲግሬድ ይጨምራል። ያ የጨመረበት ወቅት ሌላኛው ማሳያ ነው። ምን ለማድረግ? ኦቪሌት ልታደርግ እንቁላሏን ሪሊዝ ልታደርግ እና ወደ ፋሎፒያን ቲዩብ ልታስገባ የምችልበት አጋጣሚ ነው። ሶስተኛው ደግሞ ሰርቫይካል ሙከሷን በማየት ነው። ስለዚህ ይሄ ከሰውነቷ ውስጥ የሚወጣውን ፈሳሽ በማየት የኦቪሌሽን ጊዜዋን መገመት እንቁላሉ ከከረጢቱ ወጥቶ ወደ ፋሎፒያን ቲዩብ የሚገባበትን ጊዜ መገመት ትችላለች ብሎ ያስቀምጣል። ይሄ ደግሞ የሚለው ምንድን ነው? ልክ እንቁላሉን መልቀቂያ ጊዜዋ በሚደርስበት ሰዓት ከሰውነቷ የሚወጣው የፈሳሽ አይነት ኤግ ዋይት ነው። ምን ይለናል? የነጩ የእንቁላል አስኳል ሳይሆን ነጩ ፓርት አይነት ነው። በጣም ዝልግልግ ያለ በጣም ክሊር የሆነ ሙከስ ትለቃለች። ያንን አይነት ሙከስ ካየች ያም ሌላኛው ማሳያ ነው። ምን ለማድረግ? እንቁላሏን ለመልቀቅ ከየት? ከእንቁላል ከረጢት ውስጥ። እነዚህ ሶስት ነገሮች ኦቪሌሽን ዴዋን ወይንም እንቁላሏን ልትለቅ የምትችልበትን ቀን እንድትገምት ያግዛታል ብሎ ያምናል። አንደኛው እንዳልኳችሁ ኪቱን በመጠቀም፣ ሁለተኛ የሰውነቷን የሙቀት መጠን በየዕለቱ በመመዝገብ ትንሽ ለውጥ አየችበት ከ0.4 እስከ 0.8 ዲግሪ ፋራናይት ወይም 0.05 ዲግሪ ሴንቲግሬድ ጭማሪ ያየችበት ወቅት። ሶስተኛው ደግሞ መራቢያ አካል ውስጥ ያለውን የፈሳሽ አይነት በማየት በተለይ በጣም ዝልግልግ ብለው ፈሳሹ ክሊር ከሆነ እነዚህ ሶስት ነገሮች እንቁላሏን ልትለቅ እየተቃረበች መሆኑ ማሳያ ናቸው። ስለዚህ እነዚህን ነገር በመከታተል መወሰን ትችላለች ነው የሚለው። እንዴት ታዲያ? ይሄ ነገር ማወቋ እንቁላል ሊለቀቅ መሆኑን ማወቋ ምንድን ነው የሚጠቅማት? ይህም ወደ ኋላ ላይ በደንብ እያሳያችሁ ይሄዳሉ። ይህም እንድትረዱት ነው። ለሌሎቻችሁም ይሄ የሴት ልጅ የመራቢያ አካል ነው። በተለይ ውስጣዊን የመራቢያ አካል ስናይ ሶስት ነገሮች አሉ። ይሄ ማህፀን ብለን የምንጠራው ዩትረስ ነው። ይሄ ደግሞ እንቁላሉ የሚቀመጥበት ቦታ ነው፣ ኦቫሪ ተብሎ ይጠራል። ይሄ ደግሞ ፋሎፒያን ቲዩብ ነው። ስለዚህ እነዚህ ሶስት ነገሮች ላይ ፎከስ አድርገን ነው የምንሄደው ማለት ነው። ለዚህ ኦቫሪ አለ፣ እንቁላሉ የሚያድግበት የሚለቀቅበት፣ ከዚህ ተለቆን ወደዚህ ወደ ፋሎፒያን ቲዩብ ብለን የምንጠራው ስትራክቸር። እንደምታዩት ይሄ ፊምብሬ ይሄ የጫፉ ፓርት ሁልጊዜም እንቁላሉ ሲለቀቅ ስቦ ወደ ውስጥ ያስገባል ማለት ነው። ከዛ በኋላ ይሄ እንቁላል ከዚህ ጋር ይመጣል። እዚህ ውስጥ ከገባ በኋላ እዚህ አካባቢ በሚደርስበት ሰዓት በዚህ በቫጃይናው አድርጎ ዩትረስ አድርጎ ያ ስፐርም መጥቶ እዚህ ቦታ ላይ ነው ሁለቱም የሚገናኙት። ማንናማ የወንድ ልጅ ዘር ከሴቷ እንቁላል ጋር የሚገናኙበት ቦታ ይሄ አምፑሌ ፓርት ኦፍ ፋሎፒያን ቲዩብ እዚህ ቦታ ላይ ይገናኙና ዛይጎቱን ይፈጥራሉ ማለት ነው። ስለዚህ ይሄ ነው የሴት ልጅ ውስጣዊ የመራቢያ አካል ብለን የምንጠራው። ዩትረስ አለ፣ እዚህ ጋር ኦቫሪ አለ፣ እዚህ ጋር ፋሎፒያን ቲዩብ አለ። እዚህ ቦታ ላይ ይሄ ስፐርም መጥቶ እዚህ ጋር ቦታ ባይንድ ያደርጋል፣ ከእንቁላል ጋር ይገናኛል ማለት ነው። እዚህ ቦታ ላይ ነው ጾታ የሚወሰነው። ከዛ በኋላ ግን እንዳልኳችሁ ባዮሎጂካሊ አሁን ቴክኖሎጂ ስላደገ ቀድሞም ዲፈረንሺየት ማድረግ ይቻላል። ግን ባዮሎጂካሊ እዚህ ቦታ ላይ ዲተርማይን ይደረጋል። ግን ዊ ካኖት ዲፈረንሺየት መለየት አይቻልም፣ ይወሰናል። እዚህ ቦታ ላይ የተገናኘው ለምሳሌ ምን ማለት ነው? ለምሳሌ የእሷ ኦቫሪ የለቀቀው የሴቷ እንቁላል የሚይዘው ክሮሞዞም ኤክስ ነው ብለን የምንወስደው፣ የወንዱ ክሮሞዞም ግን ኤክስ ዋይ ነው። ስለዚህ እዚህ ቦታ ላይ በሚገናኙበት ጊዜ ለምሳሌ የወንዱ ዋይ ክሮሞዞም ከሴቷ ኤክስ ክሮሞዞም ጋር ከተገናኙ ቀድሞ ምን ይሆናል ማለት ነው? ያ ጽንስ የወንድ ልጅ የመራቢያ አካላትን ነው የሚያሳድገው ማለት ነው። ኦር እዚህ ቦታ ላይ በሚገናኙበት ሰዓት የሴቷ ሁልጊዜም አንድ አይነት ነው የምትለቀው፣ ኤክስ ክሮሞዞም ነው የምትለቀው። ከወንዱ ኤክስ ክሮሞዞም ጋር ቀድሞ ከተገናኙ የዛ ጽንስ የመራቢያ አካል የሚሆነው ምንድን ማለት ነው? የሴት ልጅ የመራቢያ አካልን ያሳድጋል። ስለዚህ እዚህ ቦታ ላይ ሴክሱ ዲተርማይን ይደረጋል ማለት ነው። ምንና ምን? አይዘር ኤክስ ሲገናኙ ወይንም የሴቷ ኤክስ ከወንዱ ዋይ ጋር ሲገናኙ። ስለዚህ የሴቷ ኤክስ ከወንዱ ዋይ ጋር ከተገናኘ ክሮሞዞም ጋር ከተገናኘ ምን ይሆናል ማለት ነው? ወንድ ይሆናል የሚያድገው ልጅ።
ወራስ የሴቷ ኤክስ ከወንዱ ኤክስ ጋር ከተገናኘ የምታድገው ልጅ ጾታ ሴት ትሆናለች ማለት ነው። እንዴት ነው ይሄ ነገር ታዲያ የሚሆነው? ትንሽ ፊሜል ሪፕሮዳክቲቭ ሳይክል ላውራችሁ። ሌሎቹም ሜቢ ለሳይንሱ ቅርብ ያልሆኑ ሰዎችም ይሄን ነገር ማወቅ ቢፈልጉ እስኪ እናብራራው ነገሩን። ስለዚህ ሜንስትሩዋል ሳይክል ብለን የምንጠራው ሁለት ነገር ፕሪፓሬሽን ኦፍ ሪፕሮዳክቲቭ ሲስተም ፈርቲላይዜሽን ኢምፕላንቴሽን። ይሄ የሴት ልጅ የወር አበባ ዑደትን በምናይበት ሰዓት ለሁለት እንከፍላለን። አንደኛው ኦቫሪያን ሳይክል ስንል፣ ሁለተኛው ደግሞ ዩትራይን ሳይክል እንላለን። አንዱ ኦቫሪያ ውስጥ ሲካሄድ፣ ሌላኛው ዩትረሷ ውስጥ ነው የሚካሄደው። ስለዚህ አቨሬጅ ዴዋን ስናይ ግን ስንት ቀን ይፈጃል? ከ28 ቀን ነው። 28 ቀን ይፈጃል። ግን ሬንጁ ሁልጊዜም ሁሉም ሴቶች ላይ 28 ቀን አይፈጅም። አንዳንዶቹ ላይ 21 ቀን ይፈጃል፣ አንዳንዶቹ ላይ 25 ሊፈጅ ይችላል፣ አንዳንዶቹ ላይ 30 ሊፈጅ ይችላል፣ ሌሎቹ ላይ ደግሞ 35 ሊፈጅ ይችላል። ግን በአቬሬጅ ሲታይ አብዛኞቹ ሴቶች ላይ 28 ቀን ይፈጃል ተብሎ ይታሰባል። ከዚህ 28 ቀን ላይ ተንተርሰን ነው ቅድም ያልኳችሁን ሶስቱን ነገሮች ሜጀር የምናደርገው። ሁለት ቦታዎች ላይ ሀፕን ያደርጋል። የቅድሙን ስዕል ላይ ልመልሳችሁ። ስለዚህ እዚህ ስዕል ላይ እንደምታዩት ኦቫሪያን ሳይክል እዚህ ኦቫሪያ ውስጥ የሚፈጠር ዑደት ነው። ዩትረስ ሳይክል ደግሞ ስንል ዩትረስ ውስጥ የሚካሄድ ዑደት ነው ማለት ነው። ስለዚህ በተለይ አሁን ዛሬ ፎከስ የምናደርገው እዚህ ኦቫሪዋ ላይ የሚፈጠረው ለውጥ የሚፈጠረው ለውጥ በጣም ያግዛታል፣ ጾታውን ለመወሰን ያግዛታል ተብሎ ይታሰባል። ስለዚህ እስኪ ላብራራላችሁ። ማንኛውም ሴት ለምሳሌ ይህንን ቴብል ውሰዱ፣ ይህንን ላይን ውሰዱ። ለምሳሌ አንድ ሴት የወር አበባ ዑደቷ 28 ቀን የሚፈጅ ከሆነ ትመዘግባለች። ምን ማለት ነው ይሄ? ይሄ ማለት ለምሳሌ እንበል አንድ ሴት መጀመሪያውን የወር አበባዋን ያየችበትን ቀን እንደ ቀን አንድ ትወስዳለች ማለት ነው። ለምሳሌ የወር አበባዋን ያየችበትን ቀን እንደ ቀን አንድ ትወስዳለች። እቺ ሴት ከዚህ ቀን ጀምራ ሜቢ አንዳንድ ሴቶች ላይ 3 ቀን ብሊድ ልታረግ ትችላለች። ይሄ ልታፈስ ትችላለች። አንዳንዶቹ ደግሞ 5 ቀን ብሊድ ሊፈሳቸው ይችላል። አንዳንዶቹ ደግሞ 7 ቀን ሬርሊ 7 ቀንም ይሄድ ይችላል። አዘርዋይስ ከ3 እስከ 5 ቀን ነው። ከዛ በኋላ ከቀን 1 እስከ 14 ከዛ ደግሞ ከ14 እስከ 28 ቀን መጨረሻ ላይ የሄደው ልክ ሄዶ እንደ አዲስ የመጣበትን ስለዚህ አዲስ የመጣበትን ቀን እንደ አዲስ ቀን እንላለን። ስለዚህ ከዚህ እስከዚህ ያለውን ቀን 28 ቀን ይፈጃል ብለን እንወስዳለን። ምን ሲሆን 28 ቀን ፈጀ የምንለው ከመጀመሪያው ቀን ተነስታ ብላ ቆጥራ ልክ 28ኛው ቀን ጨርሳ እንደ አዲስ የወር አበባዋን ስታይ ያ ጊዜ ስለዚህ የመጀመሪያው ሳይክል አልቋል ማለት ነው። ያ ምን ያክል ቀን ፈጀ? እንዳልኳችሁ ብዙ ሴቶች ላይ 28 ቀን ይፈጃል። ስለዚህ 28 ቀን ከፈጀ ይሄ 14ኛው ቀን ላይ ነው። ሁልጊዜ 28 ቀን ከፈጀ 14ኛው ቀን ላይ ምን ታደርጋለች? ኦቪሌት ታደርጋለች ተብሎ ይታሰባል። እንቁላሏን ከእንቁላል ከረጢት ውስጥ ወጥቶ ወደ ፋሎፒያን ቲዩብ ቅድም ወደ አሳየኋችሁ ቦታ ይገባል ማለት ነው። ስለዚህ ያ ቀን ኦቪሌሽን ዴይ ተብሎ ይታሰባል። እንዳልኳችሁ ግን የሁሉም ሴቶች 28 ቀን የወር አበባ ዑደት አይኖራቸውም። በዚህ ሰዓት ምን ይለናል ሳይንሱ? ከ14ኛ እስከ 28ኛ ቀን ያለው ጊዜ ሁልጊዜም ኮንስታንት ነው፣ ፊክስድ ነው። ወይም ብዙ ጊዜ ሊቱራል ፌዝ ብለው ይጠሩታል። 14 ቀን ይፈጃል ሁልጊዜ። ይሄ ከኦቪሌት ካደረገችበት ጀምሮ ቀጣዩን የወር አበባ እስከምታይ ጊዜ ያለው ጊዜ 14 ቀን ነው። ብዙ ጊዜ አይቀያየርም። ይሄንን ብለን ትራስ የወር አበባ ዑደት የተለያየ ጊዜ በሚኖርበት ሰዓት ምን እናደርጋለን? ለምሳሌ እንበል አንድ ሴት ትክክለኛውን የወር አበባ ዑደት ምን ያክል ቀን ይፈጃል የሚለውን ለ3 ተከታታይ ወራት ለ4 ተከታታይ ወራት መመዝገብ አለባት። ስለዚህ ለ3 ተከታታይ ወራት ስትመዘግብ የተቀራረበ ወይንም አንድ አይነት ከሆነ ያ ጊዜ ያ ካላንደር የእሷ የወር አበባ ካላንደር ነው ተብሎ ይወሰዳል። በአንድ ቀን በአንድ ወር ብቻ አስተማማኝ ላይሆን ይችላል። ብዙ ነገሮች ሀፕን ስለሚያደርጉ አፌክት ስለሚያደርጉት 3 ተከታታይ ወራት ወይም 4 ተከታታይ ወራት ተመዘግብና የ4 ተከታታይ ወራት ሂደቱ ስታይ የተቀራረበ ከሆነ ያ ጊዜ ለምሳሌ 25 ቀን 28ቱ ካልኳችሁ ብያቸዋለሁ። ከላይ 14ኛው ቀን ላይ ኦቪሌት ታደርጋለች። ለምሳሌ አንድ ሴት 4 ተከታታይ ወር የወር አበባ ዑደቷን ስትመዘግብ በየ25 ቀኑ የምታይ ቢሆን የዚህ ሴት የወር አበባ ዑደት 25 ቀን ይፈጃል። ከቀን 1 እስከ ቀን 25 ነው ማለት ነው። ከቀን 1 እስከ 25 ቀን ይሄዳል ማለት ነው። እቺ ሴት መቼ ነው እንቁላሏን ልትለቅ የምትችለው? ቅድም እንዳልኳችሁ ከሸትል
ቲዮሪ ላይ ተንተርሰን አንዱ ሜካኒዝም ምንድነው ብለናል? አንዱ ኤልኤች ሰርጅ የሚሆንበት ሰዓት ኤልኤች ሰርጅ ቴክኒክን በመጠቀም ወይም ኤልኤች ሰርጅ ቴስት ኪቷን በመጠቀም ዩሪን ውስጥ ዲቴክት አድርጋ ፖዚቲቭ ከሆነ እንቁላሏን ልትለቅ በዛ ጊዜ በ24 ሰዓት ውስጥ ትለቃለች ተብሎ ይታሰባል ብሎ ሁለተኛው ሜካኒዝም ደግሞ ምንድን ያስቀመጠው የሰውነቷን የሙቀት መጠን በየቀኑ ጠዋት ትለካና ያ የሙቀት መጠኗ ከተለመደው በ0.4 እስከ 0.8 ዲግሪ ፋራናይት ወይንም በ0.05 ዲግሪ ሴንቲግሬድ ከጨመረ እዛ ቦታ ላይ በዛን ወቅት እቺ ሴት ኦቪሌት ታደርጋለች ተብሎ ይታሰባል ማለት ነው። ሶስተኛው ያስቀመጠልን ምንድን ነው? ከሰውነቷ የሚወጣውን ፈሳሽ በማየት ሰውነቷ የሚወጣው ፈሳሽ በተለይ በጣም ወተር የሆነው ይሄ ልክ ልጋጋማ ነገር ልክ የእንቁላል ነጭ ፓርት እንደዛ አይነት ክሊን የሆነ ነገር ካየች ያ ወቅት ኦቪሌት የምታደርግበት እንቁላሉን የምትለቅበት ጊዜ እንደተቃረበ ማሳያ ነው ብሏል። እሱ እንዳለ እነዛ ሶስት ነገሮች እንዳሉ ሆኖ ካላንደሯንም በማየት መወሰን ማቀራረብ ትችላለች ማለት ነው። እንዳልኳችሁ ለምሳሌ እቺ ሴት 25 ቀን ቢፈጅባት ከቀን 1 እስከ 25 እንዳልኳችሁ የመጨረሻዎቹ 14 ቀናቶች ኮንስታንት ናቸው። ያ ማለት ከ25 ላይ 14 ትቀንሳላችሁ ማለት ነው። ስለዚህ ከ25 ላይ 14 ስትቀንሱ ስንት ይመጣል? 11 የዚህ ሴት ኦቪሌት ታደርጋለች ተብሎ የሚገመተው ቀን የወር አበባዋን ባየች በ11ኛው ቀን ነው ተብሎ ይታሰባል ማለት ነው። በስንተኛው? በ11ኛው ቀን። ለምን? የዚህ ሴት ከላኛው የተለየ ነው። ስንት ነው የላኛው የነበረው? 28 ነው። 28 ሲሆን 14ኛው ቀን ላይ ነው የምታደርገው ተብሎ ይታሰባል። ምን የምታደርገው? ኦቪሌት የምታደርገው። ግን አንዳንዶቹ እንዳልኳችሁ 25 ቀን ይፈጅባቸዋል፣ 27 ቀን ይፈጅባቸዋል፣ 30 ቀን ይፈጅባቸዋል፣ 35 ቀን ይፈጅባቸዋል። ስለዚህ እነዚህ ሰዎች ለ3 ወይም ለ4 ተከታታይ ወራት የወር አበባ ዑደታቸውን መዝግበው መች መጣ መች ሄደ ብለው መዝግበው ተቀራራቢ ከሆነ ለምሳሌ 28 ቀን 30 ቀን 32 ለምሳሌ 32 ቀን ቢፈጅባት አሁን ሌላኛው ሳንሴት ደግሞ እንውሰድ 32 ቀን ቢፈጅባት ከ32 ላይ ስንት ቀንሳለች? 14 ቀን ትቀንሳለች። ለ3 ተከታታይ ወራት ስትመዘግብ በየ32 ቀኑ የምታይ ከሆነ ከ32 ላይ 14 ቀንን ትቀንሳለች። ስንት ይመጣል? ከ12 4 ከ12 ላይ 4 8 ከዛ 13። ስለዚህ እቺ ሴት ከቀን 1 እስከ ቀን 18 ከዛ ደግሞ 32 የመጨረሻው ቀን። ስለዚህ መች ነው እንቁላሏን ለቃ ወደ ፋሎፒያን ቲዩብ የሚገባው ሲባል ፕሮባቢሊቲው ቅድም እንዳልኳችሁ ሸትል 3 ነገሮችን አስቀምጧል። አንደኛ ኤልኤች ኪትን በመጠቀም፣ ሁለተኛ የሰውነትን ሙቀት መጠን በመጠቀም፣ ሶስተኛ ደግሞ ምንድነው ብሏል? ሰኮልድ ፍሉጃን በማየት ሙከሱን በማየት መወሰን ትችላለች። ከዛ በተጨማሪ ግን የወር አበባ ዑደቷን በማየት ለምሳሌ 32 ቀን ቢፈጅባት 18ኛው ቀን አካባቢ ኦቪሌት ልታረግ ትችላለች ተብሎም ይታሰባል። እነዚህን በመጠቀም የምንወልዳቸውን ልጆች ጾታ መወሰን ይቻላል። ይሄን ዋናው የወር አበባ ዑደት ላይ ስናይ እንደምታዩት ነው። ይሄ ለምሳሌ ይሄ ፊገር የሚያሳያችሁ የወር አበባ ዑደት ይሄንን ነው ኤልኤች ሰርድ ብለን የሚያሳየን። እዚህ 28 ቀን ሲፈጅ በ28 እና 14ኛው ቀን ከፍተኛ ሆነ ሉቲናይዚንግ ሆርሞን የምንለው ሆርሞን ታመርታለች። ያ ሆርሞን ደግሞ እንቁላሉን እንድትለቅ ያግዛታል ተብሎ ስለሚታሰብ ማለት ነው። በዚህ የተነሳ የወር አበባ ዑደቷን ከመዘገበች በኋላ በ3 ተከታታይ ወር ወይም ለ4 ተከታታይ ወር መዝግብ ከዛ በኋላ ካየች በኋላ ለምሳሌ 28 ቀን ከሆነ 14ኛውን ቀን ይሆናል። ኦር ከዛ በላይ ኦር በታች ከሆነ ግን ከጠቅላላ ቀን 14 ቀን ቀንሳ የቀረው ቀን ካፋይ ላይ ምን ታደርጋለች? እንቁላል ልትጥል ትችላለች። እንቁላል ሪሊዝ ታደርግ ትችላለች ተብሎ ይታሰባል ማለት ነው። ሊስቲ ስቴፕ ባይ ስቴፕ ትራይንግ ፎር። ስለዚህ ይህን የወር አበባ እንዳልኳችሁ 3 ነገሮችን በሽትን ላይ ስናስብ ምን ብሏል? አንደኛ ኤልኤች ሰርጅ ኪትን በመጠቀም፣ ሁለተኛ ሙከሷን በመጠቀም፣ ሶስተኛ የሰውነት ሙቀት መጠን ወይም ካላንደሩን በመጠቀም ኦቪሌት የምታደርግበትን ቀን ከገመተች በኋላ ካወቀች በኋላ ወንድ ልጅ እንዴት ልትወልድ ትችላለች? ወንድ ልጅ የማግኘት ቻንሷ ምን ይለናል? have intercourse on the day of ovulation and 2 to 3 days after። አሁን ቅድም ምን ብሎናል? እሱ ለምሳሌ አንድ ሴት 28 ቀን የሚፈጅ የወር አበባ ዑደት ቢኖራት ከቀን 1 እስከ ቀን 14 ማካፋዩ ቀን ማለት ነው። ከዛ 28 ቀን። ስለዚህ ቅድም እንዳልኳችሁ ይሄ 14ኛው ቀን ኦቪሌት የምታረግበት ቀን ነው። እንቁላሏን
ከእንቁላል ከረጢቱ ለቃ ወደ የወንድ ዘርና የሴቷ እንቁላል ወደሚገናኙበት ቦታ የምትለቅበት ቀን ነው። ስለዚህ ወንድ ልጅ ለማግኘት ሴት በዚህ ቀን በ14ኛው ቀን የግብረ ስጋ ግንኙነት ብታደርግ ወንድ ልጅ የማግኘት ቻንሷ 80% ነው። ኦቪሌት ካደረገች እንቁላሉን ከለቀቀች በኋላ ባሉት 2 ወይም 3 ቀናት ውስጥ የግብረ ስጋ ግንኙነት ብታደርግ ወንድ ልጅ የማግኘት ቻንሷ ምን ያክል ፐርሰንት ነው? 80% ነው። ለምን? ምክንያቱም በዚህ ሰዓት ቀድሞ የሚገባው የክሮሞዞም አይነት ዋይ ክሮሞዞም ስለሆነ ማለት ነው። ስለዚህ እንዳያመጣጣችሁ ምን እያለ ነው? ለምሳሌ እቺ ሴት ሌላኛዋን ሴት ብንወስድ 25 ቀን የፈጀባትን ሴት ብትወስዱ እንዳልኳችሁ 25 መጀመሪያ ስንት ቀን እንቀንሳለን? 14 እንቀንሳለን። ከዛ 11ኛው ቀን ወይንም ይሄንን ይሄ ማስተማማኝ አይደለም ካለች ምን ታደርጋለች ብሎ አሸትም ምን ብሏል? መጀመሪያ የኤልኤች ኪቱን ትጠቀማለች። እሱን ካጣች ደግሞ የሰውነትን ሙቀት መጠን ትመዘግብና ሙቀት መጠኗ ትንሽ ለውጥ ያሳየበት ትንሽ የጨመረበት ዕለት ሃይ ፕሮባቢሊቲ ነው እንቁላል የምትለቅበት ቀን። ሶስተኛው ደግሞ ፈሳሿን በማየት በጣም ወተሪ ሆኖ ክሊር ከሆነ እና ልክ የእንቁላል ፈሳሹ ፓርት አይነት ዝልግልግ የሚል ነገር ካለው which is የኦቭዩሌሽን ዴዋ ነው ብላ ትወስዳለች። ያንን ከወሰደች በኋላ በዛን ቀን ወይንም ከዛን ቀን በኋላ ባሉት 2 ወይንም 3 ቀን ጊዜ ውስጥ የግብረ ስጋ ግንኙነት ብታረግ ወንድ ልጅ የማግኘት ቻንሷ 80% ነው ብሎ ያስባል። ሁለተኛ ምን ይላል? በዚህ ጊዜ ፖዚሽን የግብረ ስጋ ግንኙነት በምታረግበት ሰዓት ፖዚሽኑን ይወስናል ብሎ ያስባል። ምንድነው የሚለው ፖዚሽኑ? ዩዝ ዲፕ ፔኔትሬሽን። ስለዚህ የግብረ ስጋ ግንኙነት በዚህ ወቅት የምታረግበት ሰዓት የወንድ ልጅ ብልት ወደ ውስጥ በጥልቀት ገብቶ በተለይ ወደ ሰርቪክሱ አካባቢ ወደ ማህፀን ጫፍ አካባቢ ቀረብ ብሎ ከለቀቀ የወንድ ልጅ ዘር ያን አሲዲክ ኢንቫይሮንመንቱን አልፎ ስለሚሄድ በቀላሉ ዋይ ክሮሞዞም ቀድሞ ይደርሳል። ቅድም እንዳልኳችሁ በጣም ፈጣን ነው፣ ሾርት ነው፣ ግን ለስሪ ሳይለንስ ነው ብሎናል። ስለዚህ በጣም ፈጣን ነው። ስለዚህ ሁለቱ እኩል ሲለቀቁ ያ ማለት የወንድ ልጅ ዘር ሲለቀቅ በውስጡ 2 አይነት ክሮሞዞሞችን ይይዛል ተባብለናል። አንዱ ኤክስ ነው፣ ሌላኛው ዋይ ነው። ስለዚህ እቺ ሴት በዚህ ጊዜ ኦቪሌት በምታደርግበት ወቅት ወይንም ካረገች ከመጀመሪያው 1 2 3 ቀን ውስጥ የግብረ ስጋ ግንኙነት ስታረግ በዛ የግብረ ስጋ ግንኙነት ወቅት የወንድ ልጅ ብልት ወደ ማህፀን ጫፍ ቀረብ ብሎ ዘሩን ከለቀቀ እንቁላሉ ያለበት ቦታ ሁለቱ በኩል ሰዓት ቢለቀቁም እንቁላሉ ያለበት ቦታ ቀድሞ ሊደርስ የሚችለው የዘር አይነት ዋዩ ነው። ዋዩ ቀድሞ ከደረሰ ደግሞ እሱ ሄዶ የሴቷ እንቁላል ጋር ሲገናኝ የሚፈጠረው ዛይጎት የሚይዘው የመራቢያ አይነት የወንድ ልጅ የመራቢያ አካልን ያይዛል ማለት ነው። ስለዚህ አንዱ ሜካኒዝም ወንድ ልጅ የማግኘት ሌላኛው ምንድን ነው የሚለው ፖዚሽኑ ነው። መች ላይ ልክ ኦቪሌሽን ማድረጊያ ጊዜዋን ካወቀች በኋላ በዛ ወቅት የምታደርገው የግብረ ስጋ ግንኙነት በተለይ የወንዱ ብልት በጣም በጥልቀት ወደ ሰርቪክሷ ከደረሰ እና ቀድሞ የሚደርሰው ዋይ ስለሆነ ወንድ ልጅ የማግኘት ቻንሷ ከፍተኛ ነው ብሎ ያስባል። ሌላኛው ምንድነው የሚለው ይሄ ሸትል ለተባለ ሰው ሁለተኛው ኦርጋሰም። ስለዚህ ኦርጋሰም ደረጃ ላይ የምትደርስበት ፊሜል ሹድ ኦርጋሰም ቢፎር ዘ ሜል ቱ ኢንክሪዝ ዘ ቫጂናል ኦርጋን። ቀደም ሁለተኛ ብሎ ያስቀመጠው ነገር ምንድነው ብያቸዋለሁ። ስለዚህ የመራቢያ አካላቷ ላይ ያለውን የፈሳሽ ሁኔታ ለመወሰን ምንድነው የሚለው። ስለዚህ ሴቷ ቀድማ ኦርጋሰም ላይ ከደረሰች ሳቲስፋይ እዛ ቦታ ላይ ኦርጋሰም ላይ ከደረሰች የምታፈሰው የፈሳሽ አይነት አብዛኛውን ጊዜ አልካላይን ነው። ስለዚህ አልካላይኒቲው ደግሞ ያ የዋይ ክሮሞዞም ብዙ ጊዜ ለመንቀሳቀስ፣ ለመዋኘት፣ ለመራበት የሚፈልገው የኢንቫይሮንመንት አይነት አልካላይን ነው። ስለዚህ እሷ ቀድማ ከረካል ያ ወንዱ ሌት ኢጃኩሌት ካደረገ ማለት ነው ከሷ በፊት ሳይሆን ከሷ በኋላ በዚህ ጊዜ እሷ አልካላይን የሆነ ፈሳሽ ስለሚኖራት በዛ አልካላይን ፈሳሽ ውስጥ ዋይ ክሮሞዞም ያለምንም ችግር በደንብ ስዊም አድርጎ እዛ ቦታ ላይ ይደርሳል። ስለዚህ እሱ ደግሞ ቀድሞ ከደረሰ አሁንም ወንድ ልጅ የማግኘት ቻንሷ በጣም 80% ድረስ ይሄዳል ተብሎ ይታሰባል።
አልካላይን ኢንቫይሮንመንት በተለያየ አይነት መንገድ ማምጣት ይቻላል ይላል። ይህንን እኔም ብዙ ጊዜ ሪኮመንድ አላደርገውም ልለፈው። ስለዚህ በዚህ አይነት መንገድ ወንድ ልጅ ማግኘት ቻንስ ይኖራታል ተብሎ ይታሰባል አኮርዲንግ ቱ ዘ ሼትል ቲዮሪ ማለት ነው። ስለዚህ ምን ማድረግ አለባት ነው የሚለው ልክ ኦቪሌሽን ዴዋን ካወቀች በኋላ እንቁላል የምትለቅበትን ጊዜ ካወቀች በኋላ አይዘር በዛ ቀን ወይንም ያ ቀን ከተካሄደ 1 2 3 ቀን ውስጥ እቺ ሴት የግብረ ስጋ ግንኙነት ብታረግ ወንድ ልጅ ማግኘት ቻንሷ እስከ 80% ነው ተብሎ ይታሰባል ማለት ነው። ሁለተኛው ሴት ልጅ ማግኘት። ስለዚህ ሴት ልጅ ማግኘት ቻንስ ደግሞ ምንድነው የሚለን ይሄ intercourse a few days after menstruation end and stop 3 days before expected ovulation. you see ይሄ ደግሞ ምንድነው የሚለን ሁለተኛው ሴት ልጅ ማግኘት ፕሮባቢሊቲውን ሲያስቀምጥ ለምሳሌ ቅድም እንዳልኳችሁ የ28 ቀን ዑደት ቢኖር ቀን 14 ላይ ነው እንቁላሏን ሪሊዝ ታደርጋለች ያለው። እንቁላሏ ከእንቁላል ማከማቻው ወጥቶ ወደ ፋሎፒያን ቲዩብ የሚገባው 14ኛ ቀን ላይ ነው ኦቪሌት የምታደርገው። ስለዚህ መጀመሪያ ቀን አለ 28ኛው ቀን አለ። እንዴት ነው ሴት ልጅ ማግኘት ፕሮባቢሊቲው የሚወሰነው ሲባል ዩሲ እቺ ሴት ምን ማድረግ አለባት ይላል ይሄ ሰው። እቺ ሴት ከቀን 1 እስከ 3 ወይንም ከቀን 1 እስከ 5 ከቀን 1 እስከ 7 ባለ ጊዜ ውስጥ ብሊድ ስለምታደርግ ስለሚፈሰር ሴክሹዋል ኢንተርኮርስ አታደርግም። ከዛ ጊዜ በኋላ ግን ባሉት ጊዜያቶች ለምሳሌ ቀን 14 ላይ ከደረሰች በኋላ ይሄ ኤክስ ክሮሞዞም እና ዋይ ክሮሞዞም ሲታዩ ምን ይላል? የላይፍ ስፓናቸው ቅድም ብዬ ለስሪ ሳይለንት ነው፣ ዋዩ ለስሪ ሳይለንት ነው ዛን ኤክስ ክሮሞዞም። ስለዚህ የዋይ ክሮሞዞም እና የኤክስ ክሮሞዞም የላይፍ ስፓናቸው በሚታይበት ሰዓት ዋይ ክሮሞዞም አጭር ነው የህይወት ጊዜው። ስለዚህ ኤክስ ክሮሞዞም ደግሞ ትንሽ ችግርን ተቋቁሞ ለረጅም ጊዜ መቆየት ይችላል። ከማን አንጻር? ከዋይ አንጻር። ስለዚህ ምንድነው የሚመክረው? a few days after menstruation end and then stop 3 days before። ምክንያቱም ይሄ የኦቪሌሽን ዲዋ ከመድረሱ ይሄ ኦቪሌት ነው እንቁላል ከመልቀቋ 2 ወይም 3 ቀን ቀደም ብላ ሴክሹዋል ኢንተርኮርስ ማድረግ የለባትም። ኦር 2 ወይም 3 ቀን በቀደም እንቁላል ከለቀቀ እንትን ማድረግ የለባትም። እዚህ ቦታ ላይ ምንም ማድረግ የለባትም። የግብረ ስጋ ግንኙነት መፈጸም የለባትም። ለምን? ምክንያቱም በዚህ ጊዜ ከፈጸመች ዋይ ክሮሞዞም ቀድሞ ስለሚሄድ ማለት ነው። እንቁላሉ ስለተለቀቀ እንቁላሉ ከተለቀቀ በኋላ የሚገባው ስፐርም በብዛት ዋይ ክሮሞዞሙ ቀድሞ ከሄደ ዋዩ ነው ጾታውን የሚወስነው ማለት ነው። ስለዚህ እንቁላል ልትለቅ አካባቢ 2 ወይም 3 ቀን ሲቀራት ምን ማድረግ የለባትም? የግብረ ስጋ ግንኙነት መፈጸም የለባትም። በዛን ወቅት ማቆም አለባት። በዚህ የተነሳ ሴት ልጅ የማግኘት ቻንሷ ሰፊ ነው ተብሎ ይወሰዳል። ሁለተኛ ፖዚሽኑ ደግሞ እንዴት ይወስናል ብሎ ነው የሚያስቀምጠው? ሻሎ መሆን አለበት። ቅድም እንዳልኳችሁ ወንድ ልጅ ለማግኘት እንቁላሏን የምትለቅበትን ቀን ካወቀች በኋላ ዲፕ ፔኔትሬሽን ካለ ወይ ደግሞ ወደ ሰርቪክሷ ቀረብ ብሎ ሪሊዝ ካደረገ ዋዩ ቀድሞ ደርሶ የወንድ ልጅ ጾታ ይወስናል ብያቸዋለሁ። ሴት ለማግኘት ደግሞ በዚህ ወቅት ምን ማድረግ አለበት ይላል? ሻሎ መሆን አለበት። ያ ማለት እዚህ ቫጂና ውስጥ ከለቀቀ ሞር አሲዲክ ነው ፒኤቹ በሚታይበት ሰዓት ቫጂናል ፒኤቹ አሲዲክ ነው። ከ3.8 እስከ 4.5 ይደርሳል የሚባለው። ስለዚህ ያንን አሲዲክ ኢንቫይሮንመንት ዋይ ክሮሞዞም መቋቋም አይችልም። ስለዚህ ያንን አሲዲክ ኢንቫይሮንመንት ተቋቁሞ ማለፍ ስለሚከብደው ስለዚህ ሻሎ ሪሊዝ ካደረገ ወንዱ ማለት ነው ሻሎ ሪሊዝ የሚያደርግ ከሆነ እዚህ ቫጂና ያለው ቀደም ብሎ ከለቀቀ ሞር ዋይ ክሮሞዞሙ አልፎ የሚሄድ ቻንሱ አናሳ ስለሆነ ኤክሱ በመሄድ ሴት ልጅ እንድታገኝ ያግዛታል ተብሎ ይታሰባል። ይሄ ማለት ምንድነው? ቅድም እንዳልኳችሁ ሴቷ ቀድማ መርካት አለባት ብያችሁ ነበር ወንድ ልጅ ለማግኘት። ሴት ልጅ ለማግኘት ደግሞ ሴቷ ቀድማ መርካት የለባትም። ምክንያቱም ከረካች ምን ብለዋል ቀደም? ቀድማ ከረካች እሷ የምታፈሰው የፈሳሽ አይነት ሞር አልካላይን ነው። በዚያ ኢንቫይሮንመንት ደግሞ ዋይ ክሮሞዞሙ በቀላሉ መሄድ ይችላል ነው። ስለዚህ ሴት ልጅ ለማግኘት ግን ከሴቷ ይልቅ ወንዱ ቀድሞ ኢጃኩሌት ካደረገ ዩሲ አልካላይን ሚዲያው ስለማይኖር ሞር አሲዲክ ስለሆነ ያንን አሲዲክ ኢንቫይሮንመንት አልፎ የመሄድ ቻንሱ የዋዩ ዝቅተኛ ነው። ስለዚህ ኤክሱ ስለሚሄድ ኤክሱ በሚሄድበት ሰዓት ደግሞ ሴት ልጅ የማግኘት ቻንሷ እስከ 80% ይጨምራል ብሎ ያምናል ማለት ነው።
ሌላ ይሄንን ኢንቫይሮንመንቱን ቫጂናል ኢንቫይሮንመንት አሲዲክ ማድረግ በተለያየ መንገድ ይቻላል ይላል። እሱን እኔም ሪኮመንድ አላደርገውም። እንደዚህ እንለፈው። በዚህ አይነት መንገድ ወንድ ልጅ ወይንም ሴት ልጅ የማግኘት ቻንስን ማሳደግ እንችላለን ተብሎ ይታሰባል። ይሄ ጥናት እንዳልኳችሁ የዚህ ሰው ጥናት እስከ 80% ውጤታማ ነው ብሎ ይታመናል። ግን አንዳንዶቹ ስቲል 50% ነው ብሎ የሚያምኑ ሰዎች አሉ። ፊዚካል ብዙዎቹ እንዳልኳችሁ 50% ነው ጾታን የወንድ ወይንም ሴት ልጅ ማግኘት ፕሮባቢሊቲ ሁልጊዜ በ50 ነው ብሎ የሚያምኑ አሉ። የዚህ ሰው ግን ከ75 እስከ 80% ይህንን እኔ ቀደም ያስቀምጣቸውን ነገሮች ተከትላ ከሄድን ወንድ ወይንም ሴት ማግኘት ቻንሷ 80% ድረስ ይሄዳል ተብሎ ይታሰባል ማለት ነው። ስለዚህ እነዚህ የተለያዩ ጥናቶች አንዳንዶቹ ሰፖርት ያደርጉታል እንዳልኳችሁ፣ አንዳንዶቹ ሰፖርት አያደርጉትም። አሁን ላይ the only reliable way to select sex in IVF። ስለዚህ IVF በመጠቀም ሴክስን ዲተርማይን ማድረግ ይቻላል ቀድሞ አሁን ላይ ባለው ቴክኖሎጂ ማለት ነው። otherwise biologically naturally ይሁን ብሎ ከታሰብን የቀደም እሱ ያስቀመጣቸውን ፕሮሲጀሮች በመጠቀም የሚወለዱ ልጆችን አይዘር ወንድ ወይንም ሴት የመሆን ቻንሳቸውን እስከ 80% መወሰን ይቻላል ተብሎ ይታመናል። በዚህ አይነት መንገድ ነው እነዚህን እንደማጣቀሻነት የተጠቀምኳቸው ናቸው። ከጠቀማችሁ እስኪ ሞክሩት። አስተያየት ካላችሁ ከስር ጻፉ። ማብራሪያ የምትፈልጉ ከሆነ ይቻላል። አመሰግናለሁ። መልካም ጊዜ፣ መልካም ቆይታ። ቴንክ ዩ